የወንድ ልጅ ደግሞ ቴስቶስትሮን ሌብሉ የሚያንስበት ምክንያት በተለያየ ምክንያት ነው። እንግዲህ አንድ ነገር የሴክስ ስሜት ለመውረድ ምክንያት በጣም ብዙ ፋክተሮች አሉ። ከነዛ ፋክተሮች ውስጥ ከአንተ ጋር እኔ ከማወራቸው ዝርዝሮች ውስጥ ከአንዱ ጋር ሊሆን ይችላል ማለት ነው። ስለዚህ ይሄ የቴስቶስትሮን ሌብልህ የሚወርደው በአመጋገብ ነው። በስፖርት በማብዛት ምክንያት የቴስቶስትሮን ሌብል ስፖርት በጣም ሃርድ ወርከር ከሆንክ ማለት ነው የቴስቶስትሮን መጠንህ ሌብልህ ማለት ነው እንትን ያደርጋል ይወርዳል። እንዲሁም ይሄ በኑሮ ጫና ጭቅጭቅ ይሄ ጭንቀት ያለበት ሰው በዛ ምክንያት ቴስቶስትሮን ሌብልህ ይጠፋል። ስለ ሴክስ ያለህ ምንም አይነት እንትንህ እየቀነሰ ነው የሚሄደው። ስለዚህ እነዚህ ነገሮች አንተ ውስጥ የሚታየው እኔ ካወራችሁ ውስጥ ካለ እነዚህ ነገሮች ማስተካከል፣ ለምሳሌ ከሚስት ጋር ያለ በኢግኖራንስ የሚደረግ ሴክስ ከሆነ እሱ በንግግር ይፈታል። ለምን እኔ ፍቅር በነፃነት መስራት ፈልጋለሁ፣ ደስተኛ ሆነሽ ከኔ ጋር ሴክስ ልታደርጊ። አሁን አንዳንድ ጊዜ በነፃነት ደስተኛ የምታረግ ሲባል አንዳንድ ጊዜ ምን ይሆናል መሰለ አንተ ስለምትፈልግ ብቻ እግሯን ከፍተ ጸጥ የምትልህ ከሆነ ደጋግመህ እንደዛ አይነት ነገር ካደረክ ምንም ሙቀት ማትጋራት ከሆነ ያንተን የፍቅር ስሜት የቴስቶስትሮን ሌብልህን እያጠፋው ነው የሚሄደው። ገባ? ያንተን የሷንተን ስለሚጋባብህ ማለት ነው። እና ያ ከሆነ እሱን ማወቅ አለብህ። በኑሮ ጫና ምክንያት ነው ከተባለ ያን ተጨንቀህ ምንም አትጨምርም። ባይዘው በስፖርት ምክንያት ያለ ነው ካልክ ያንን ማስተካከል አለብህ። በጣም ሞዴሬት መሆን አለበት። በጣም የተመጣጠነ ስፖርት መስራት አለባችሁ። ትክክለኛ ጤናማ የሆነ በጣም በምሰሩ ሰዓት ያን እንደዛ ስለሚቀንስ ነው። በአመጋገብ ከሆነ አመጋገብ፣ በሀዘን ምክንያት የመጣ ከሆነ አንዳንድ ጊዜ ሀዘን ውስጥ ትገባና በሀዘን ምክንያት ነገር ዓለሙን ትረሳውና ከዛ የሆነ ታይም ላይ ስትነቃ ያን